ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የኢትዮ ቁም ነገር ቻናል ተከታታዮች ለዛሬ ከዓለም ዙሪያ የተሰሙ የቀን አጫጭር ዘገባዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን እንደተለመደው ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ እየጋበዝን ለዛሬ የመራረጥንላችሁን ዘገባዎች አርዕስተ ጉዳይ እናስደምጥ። የሱዳኑ RSF ሰብአዊ ተኩስ አቁም ለማድረግ ተስማማ። ደቡብ አፍሪካ ከቡድን 20 እንድትወጣ እንደምትፈልግ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። በቅድሚያም ከወደ ሱዳን ወደ ሰማነው ዘገባ እናልፋለን። የሱዳኑ RSF ሰብአዊ ተኩስ አቁም ለማድረግ ተስማማ። የሱዳን ፈጥኖ ደራሽ ኃይል RSF በአሜሪካ የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበሉን ሐሙስ ዕለት አስታውቋል። የሱዳን ወታደራዊ ጦር ግን እስካሁን ምላሽ አልሰጠም። RSF መግለጫውን ያወጣው በምዕራብ ዳርፉር የሚገኘውን የአልፋሻር ከተማን ከተቆጣጠረ በኋላ ነው። በከተማዋ ዙሪያ ለ18 ወራት ከበባ አድርጓል። ከበባው እንዲቆም የተባበሩት መንግስታትን ተደጋጋሚ ጥሪ ችላ በማለቱ ለመሸሽ የማይችሉ ነዋሪዎች ለረሃብ አጋልጧል። በተባበሩት መንግስታት የሚደገፈው ዓለም አቀፉ የረሃብ ክትትል ቡድን በከተማው ውስጥ የረሃብ ሁኔታዎች መከሰታቸውን አረጋግጧል። RSF በእግረኛ ወታደሮቹ የጅምላ ግድያ ሪፖርት ምክንያት ዓለም አቀፍ ተቃውሞ እያጋጠመው ቢሆንም ቡድኑ ክሱን አስተባብሏል። ጥሰቶች በግለሰቦች ደረጃ የተፈጸሙ መሆናቸውን አምኖ አንዳንዶቹን አስሯል። እንደ አውሮፓውያን አቆጣጠር በ2023 ነበር በሱዳን ጦርና በRSF መካከል የእርስ በርስ ጦርነት የተጀመረው። ሁለቱም ወገኖች በጦርነቱ ወቅት የተለያዩ የተኩስ አቁም ሐሳቦች ቢቀበሉም አንዳቸውም አልተገበሩትም። በመስከረም ወር አሜሪካ ከተባበሩት አረብ ኤምሬት፣ ከሳውዲ አረቢያና ከግብፅ ጋር በመሆን ለ3 ወራት የሚቆይ የሰብአዊ ስምምነት ቀጥሎም ወደ ዘላቂ ተኩስ አቁምና ወደ ሲቪል አገዛዝ ሽግግር የሚሄድ ሐሳብ አቅርበዋል። የRSF መግለጫ እንዳመለከተው የጦርነቱን አስከፊ ሰብአዊ ሁኔታዎች ለመፍታትና አስቸኳይ የእርዳታ አቅርቦት እንዲደርስ ለመፍቀድ አራቱ ሀገራት ባቀረቡት የተኩስ አቁም ሐሳብ መስማማቱን ገልጿል። ቡድኑ የግጭቱን ዋና ምክንያቶች በሚፈታና ፍትሐዊ፣ ሁሉን አቀፍ ዘላቂ ሰላም ለመፍጠር ተገቢውን ሁኔታ በሚፈጥር መንገድ ውይይት እንደሚጠብቅም አክሏል። የRSF መግለጫ ከመሰጠቱ በፊት የሱዳን መከላከያ ሚኒስቴር ሐሰን ካብሮን ማክሰኞ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ሰላምን ለማምጣት ላደረገው ጥረት ሐሳብ በብሔራዊ ቴሌቪዥን በተላለፈ ንግግራቸው ምስጋናቸውን አቅርበዋል። ነገር ግን የሱዳን ሕዝብ ከRSF ጋር ለሚያደርገው ውጊያ ዝግጅቶች እየተደረጉ መሆናቸውን አክለው ገልጸዋል። ለጦርነት የምናደርገው ዝግጅት ሕጋዊና ብሔራዊ መብት ነው ብለዋል። በናይሮቢ የሱዳን ኤምባሲ ኃላፊ መሐመድ ኦስማን አካሻ ረቡዕ ዕለት ለቢቢሲ እንደተናገሩት በአገሪቱ ጦር የሚመራው መንግስት ጦርነቱን ለማስቆም የሚስማማው RSF ከፈረሰ መሳሪያዎቹን ካስረከበና መሪው ተጠያቂ ከተደረገ ብቻ መሆኑን ገልጸዋል። አክለውም ስለ ተኩስ አቁሙ ሐሳብ ምንም መረጃ የለኝም። የማውቀው ነገር የሱዳን መንግስትና የሱዳን ህዝብ ይህንን ሚሊሻ ለማሸነፍ ቆርጦ መነሳቱን ብቻ ነው ብለዋል። የRSF ተኩስ አቁም መግለጫ የወጣው አንድ የእርዳታ ድርጅት በሱዳን ውስጥ የማህበረሰብ ምግብ ማብሰያዎች ስራ ሊያቆም ከጫፍ መድረሱን ጠቅሶ ካስጠነቀቀ በኋላ ነው። በአካባቢው ማህበረሰብ የሚተዳደሩት የምግብ ማብሰያዎች ዓለም አቀፍ ሰብአዊ ቡድኖች ለመድረስ አስቸጋሪ በሆኑባቸው አካባቢዎች የሚገኙ ከመሆናቸውን ባለፈ በቸልተኝነት በጥረትና በበጎ ፈቃደኞች ድካም ምክንያት የመዘጋት አደጋ አጋጥሟቸው ነው። ከኢስላሚክ ሪሊፍ የወጣ አንድ ሪፖርት እንደሚያሳየው አብዛኞቹ ማብሰያ ጣቢያዎች በ6 ወራት ውስጥ የመዘጋት አደጋ ተጋርጦባቸዋል ብሏል። ባለፈው ሳምንት የኤልፋሸር መሪ ጀነራል መሐመድ ሐምዳን ዳጋሎ በኤልፋሸር ወታደሮቻቸው የፈጸሟቸውንና ጥሰቶች ሲሉ የጠሩት ጉዳይ እንዲመረመር አስታውቀዋል። በኋላ ላይም አልፋሸር ግድያዎችን በመፈጸም የተከሰሰ ተዋጊ መታሰሩን የሚያሳይ ቪዲዮ አውጥቷል።
የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ከሳምንት በኋላ በአልፋሻር ስላለው ሁኔታ አስቸኳይ ስብሰባ እንደሚያካሄድ አስታውቋል። ደቡብ አፍሪካ ከቡድን 20 እንድትወጣ እንደሚፈልጉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ከቡድን 20 መውጣት አለባት ብለው እንደሚያምኑ ገለጹ። ደቡብ አፍሪካ የቡድን 20 ጉባኤን ለማስተናገድ ደፋ ቀና እያለች ባለችበት ወቅት ነው ትራምፕ ይህን ያሉት። የደቡብ አፍሪካ መንግስት ቃል አቀባይ ቪንሰንት ማጋዋኒያው በበኩላቸው አገራቸው የቡድን 20 ጉባኤን በተሳካ ሁኔታ እንደምታስተናግድ ለቢቢሲ ገልጸዋል። በያዝነው ወር መጨረሻ ላይ የዓለም ትልልቅ ምጣኔ ሀብት ያላቸው ሀገራት በጆሃንስበርግ ይገኛሉ። ደቡብ አፍሪካ ነጭ ላይ መድሎ ታደርሳለች ብለው በተደጋጋሚ የከሰሱት ትራምፕ በጉባኤው ላይ እንደማይገኙና በምትካቸው ምክትል ፕሬዝዳንት ጄዲ ቫንስን እንደሚልኩ ገልጸዋል። ከደቡብ አፍሪካ ቀጥላ ጉባኤውን የምታዘጋጀው አገር አሜሪካ ናት። ደቡብ አፍሪካ የቡድኑ አባል መሆን የለባትም። በአገሪቱ አስከፊ ነገር እየሆነ ነው። አገሬን ወክዬ እዛ አልገኝም ብለዋል ዶናልድ ትራምፕ። የደቡብ አፍሪካ መንግስት ለትራምፕ አስተያየት በይፋ ምላሽ አልሰጠም። ውድ የቻናላችን ቤተሰቦች ለዛሬ የመራረጥንላችሁ ዘገባዎች ጋር እስከ ፍጻሜው አብራችሁን ስለቆያችሁ እያመሰግን ቻናላችን ሰብስክራይብ እንድታደርጉ በድጋሚ እንጠይቃለን።